ኢየሱስ ወደ ምድር የመጣው ሊከብር ነው። ኢየሱስ ክብር ጥሎ ነው የመጣው። ፊልጵስዩስ ላይ ነገረን እኮ አይደል? በእግዚአብሔር መልክ እያለ አልፈልገው ብሎ ወርዶ ነው የመጣው። ለዚህ ነው ማርቆስ መጽሐፍ የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም። ሊከብር አይደለም የመጣው። ኢየሱስ ወደ ታች ወርዶ እኔን ይዞ ሊከብር ነው የመጣው። አያ ሲወርድ እኔን ለማምጣት ሲወርድ ኖ እዚሁ ክብር አለ አለው። እዚሁ ንግስና አለ አለው። ኖ እኔም ከብረው በጊዜው ክብር ሕይወቴ ላይ የለም አላለው። ተራራ የለም አላለው። እሞታለሁ፣ እቀበራለሁ፣ በሶስተኛ ቀን እነሳለሁ፣ ወንድሞቼን ይዤ ከበራለሁ። ኢየሱስን መምሰል ማለት ለብዙዎች መኖር ማለት ነው። ድራማ አይደለም። ብቻዬን እዚህ ንግስና ላይ ከምቀመጥ ተገርፌ ብዙ ሰው ቢከብር ያለው ክብር የኔ ከሚሆን ተሰቅዬ ብዙዎች ቢከብሩ ህይወታችሁ ላይ ተራራን የሚያህል ፈተና ሁለቱም ፈተናዎች ናቸው። ተራራ ስግደትን እንዳይቀይር ሄዱ አለ። ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ። ተራራ ላይ የሚገኙ ብለሲንጎች ጠቅላላ ለእግዚአብሔር ቤት መሆን አለበት። ተራራ የሚያመጣው መኪና፣ ተራራ የሚያመጣው ልብስ፣ ተራራ የሚያመጣው ክብር፣ ተራራ የሚያመጣው ገንዘብ እዚህ መሰዋት አለበት። ሄዱ ውጡ፣ አልከለክላችሁም። ከፍታን አልከለክልም። በህይወታችሁ ግን እንጨቱን ስታገኝ ተራራው ላይ ያለውን ትሬዠር ይዛችሁት። ሰይጣን ለኢየሱስ የመረጠው ተራራ የመጨረሻው ነው። የክብርም የስልጣንም የሀብትም የመጨረሻው። ማቴዎስ ሲነግረን በእስራኤል ካሉ ተራሮች ሁሉ ወደሚበልጠው ተራራ ነው። ይሄም እኮ ከፍታ ነው፣ ከእናንተ ካላችሁ በከፍ ነው። ይሄኛው ግን የዚህ አዳራሽ የመጨረሻው ከፍታ ነው። ሁሉን ቁልቁል ነው የሚያየው። አያው እያሳየው። ስለዚህ ፖዚሽን ቀይሩ። የሚያጓጓን ክብር አለ፣ ስልጣን አለ። አት ዘ ሴም ታይም ክብርና ስልጣን አብረው የሚያመጡት ገንዘብ አለ። ዩሲ አለው ይሄ ሁሉ እኮ የኔ ነው። ትራንስፈር ላድርግልህ አለው። አጭር ነገር ነው የምጠይቅ፣ ስግደት ብቻ ነው የምጠይቅ። በጊዜው ወደ ህይወት የሚመጣውን ነገር ለአጋንንት ሰግጄ አላመጣው። በጊዜው ላይ ቀር፣ በጊዜው ቤቴ መግባቱ ላይ ቀር፣ ዋሽቼ አጭበርብሬ ዘረኝነትን አንግሼ። አንዳንድ እኮ የዛሬ 10 ዓመት የተሻማውባቸው ነገሮች ዛሬ ማልፈልጋቸው ናቸው። ምን ነው ካልከኝ በልጫቸው ንቄያቸው። ምንም ነገር ስፔሻሊ ሀብት፣ ንብረት ስግደት ይጠይቃል። ስግደት ማለት አምላክ መቀየር ማለት። ለሁለት ጌቶች መገዛት አትችሉም ማለት እነማን ናቸው? ለገንዘብም ለእግዚአብሔር መገዛት አትችሉም። ሰው አንደኛውን ያከብራል፣ አንደኛውን ይንቃል። አንዱን ማክበር ማለት አንዱን መናቅ። ከባለቅ ጠግነታቸው ጀምሮ ተመልሰው ቸርች ላይ ያናቸው ሰዎች ይገርማል። ደስ ይለኝ ነበር በመጣ ካሜራ የሌለበት ቦታ የለም። ትቀረጻለና ትታያለህ፣ ስትዘምር ስታሸበሽብ። ራርቶልህ ነው እንጂ ተራራ ለተራራ ጅብ እየጋለብክ ነበር ሰው የሚያይ። የአህያ ቆዳ ይዘህ ነበር ጠንቋይ ቤት ስትሄድ የምትታየው። ራርቶልህ ነው። በግራዋ ታጠብ ይልህ ነበር ጠንቋይ እንደንስራ። ጌታ ራርቶልህ ነው በሻምፖ የታጠብከው። የእግዚአብሔር ቸርነት ነው። ትታያለህ ስትዘምር። ና ይወቁ ፍሬንዶች፣ ጴንጤ እንደሆን ዘ ብሌሲንግ ይወቁ፣ ሰዎች ይወቁ፣ የኢየሱስ እንደሆን ይወቁ። መንፈስ እየወረረኝ ነው ልናገርባችሁ። የሀብታችሁ ቀን ቤታችሁ ይዘመራል። ሲሳካል ዘፋኝ አይጠራም፣ ዘማሪ ይጠራል። የስኬት ቀን ቤት ልሳን ይወራል። የኔ ጌታ አየዋ ዓላማው ይበል። ከዚህ ሁሉ የዓለም ገንዘብና ሀብት ስልጣን በመስቀል መሞት ይመረጣል። የዘላለም አጀንዳው ፊታችሁ ላይ ይጣበቅ። ሙሴ ግን ይብላ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ያደገ ሰው ለመኪና አይደነግጥም። ያደገ ሰው ለገንዘብ አይደነግጥም። ያደገ ሰው ለስልጣን አይደነግጥም። ያደገ ሰው ኦልሬዲ በኢየሱስ ደንግጧል። ስታድግ ነገሮችን ኢቫሉዌት የምታደርገው በእምነት አይን ነው። እንግዲህ ያለ አይደለም የጳውሎስ በእምነት እንጂ በማየት አንመላለስ። የሆነ ዛሬ አይኑም ይፈወሰዋል። ዛሬ የበለጠውን የምታይበት አይን ይከፈት። አልሰግድም ያኖረኛል ብለው አምላኬ፣ ያዘልቀኛል ብለው አምላኬ፣ ይሸከመኛል ብለው አምላኬ። በምድር ያለው የትኛውም ከፍታ ካንተ በታች። ኢየሱስ ሰይጣን በተብሎ ተጽፏል ካሸነፈ ይሁን ሰው ዛሬ ተብሎ ተጽፏል ብሎ የሚያሸንፍ ሰው በሽታ ሲዋጋ በመገረፉ ቁስል ተፈውሰዋል የሚል ተብሎ ተጽፏል። እሺ ብትሉ ብትታዘዙ የምድርን ሀብት ትበላላችሁ ተብሎ ተጽፏል። ቢሰሙኝና ቢያገለግሉኝ ዘመናቸውን በተድላ እድሜያቸውን በልማት ተብሎ ተጽፏል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ የሚል ተብሎ ተጽፏል። አንዳች የሚጎዳችሁ የለም ተብሎ ተጽፏል።